ሰላም እንዴት ናችሁ? በተለይ የዛሬው መልእክት ለወንዶች ወይ ደግሞ ለባሎች ነውና በጣም ምርጥ ባል ከሆንክ ወይ ለልጆች በጣም የምታስብ ልጆችን በጣም የምትወድ ባል ከሆንክ ሚስትክ ላይ ኢንቨስት አድርግ። የእውነቴን ነው። ብዙዎቻችሁ ወንዶች ልጆቻችሁን ቤታችሁን እንደምትወዱ ለልጆቻችሁ በቃ የቻላችሁትን ትልቁን ምርጡን ነገር መስጠት እንደምትፈልጉ አስባለሁኝ። እንደዛም አያለው በጣም ለቤታቸው ለልጆቻቸው የሚለፉ በቃ ባሎችን አያለሁኝ አባቶችን አያለሁኝ እና ግን ይሄ ሁሉ ነገር በጣም ጥቅም የሚኖረው እናታቸው ላይ ኢንቨስት በምታደርገውም ነገር ይወሰናል። ይሄ ፋይናንሻል ስለሆነው ነገር ብቻ አይደለም። እሱ ሁሉ አይሞላም። ሁሉ ነገር ሙሉ ላይሆን ይችላል ግን ሜንታሊ ይሄ ከቃላቶችህ ይጀምራል ከትሪትመንቶችህ ይጀምራል። እሷ ላይ ኢንቨስት የምታደርገው ነገር በጣም ማተር ያደርጋል እና ምክንያቱም ከልጆች ጋር በጣም ብዙውን ጊዜ ያለችው እሷ ናት። ኢቭን ውጪ ላይ ስራ ያላት እናት ብትሆን ራሱ ልጆች እስከሆነ እድሜ በተለይ ከእናታቸው ብዙ ነገር ይቀዳሉ ብዙ ነገር ይወስዳሉ። እና በምትችለው አቅም ሁሉ እናታቸው ላይ ኢንቨስት አድርግ። አንዳንዴ የተሻለ ትምህርት ቤት ማስገባት ራሱ ፖይንት የለውም። ከስር የምታሳድጋቸው እሷ ናት። እሷን እያዩ ብዙ ነገሮችን ማለት በቃ ማይንዳቸው ላይ የምትሰራው እሷ ናት። በጣም የቅርባቸው እሷ ናት እና እያንዳንዱ ካንተ ጋር ያላት ሪሌሽንሺፕ ካንተ ጋር ያላት ንግግር ብዙ ነገሮችን አፌክት ያደርጋል። እና የሴቶች ኃላፊነት የለም እያልኩኝ አይደለም ግን በተቻለ አቅም ይሄ ለሚስቶቻችሁ በጣም ጥንቃቄ አድርጉ። በተለይ ንግግሮች ላይ ይሄ አፕሪሺየት አለማድረግ ምናምን ሴት ልጅ በጣም የሚጎዳት ነገር ነውና አለመወደድ የእግዚአብሔርም ቃል እንድትወዱን ነው አይደለ የታዘዛችሁት በቃ ውደዷት ነው። መውደድ ደግሞ ዝም ብሎ በነፃ የሚሰጥ ነገር ነው። ሰርተን የምናመጣው ነገር ምናምን አይደለም። እንደዛ ቢሆን ኖሮ ያዕቆብ ሊያን ይወዳት ነበረ። በቃ ራሔልን ይወደዳት በቃ ራሔልን ይወደዳት። መውደድ በቃ በልፋት የሚመጣ ነገር አይደለም ወይ ፐርፌክት ስለሆነሽ ወይ ምናምን ስለለፋሽ ምናምን አይደለም። በቃ መውደድ እንዲሁ የሚሰጥ ነገር ነውና ራራላት በጣም በቃ ሴት ልጅ ርህራሄ ትፈልጋለች ይደክማታል። እናንተም ይደክማችኋል አይ ነው እሱን ምንም ይወዳደርም ምንም የሚባልም ነገር አይደለም። ግን በተፈጥሮ በራሱ በቃ ሪኮግናይዝ መደረግ ትፈልጋለች እና የሆነ መራራት በቃ ሚራራ ወንድ የሚያዝን ወንድ ካይንድ የሆነ ወንድ በጣም የተለየ ነገር ነው። እና ለሴት ልጅ አቅሟም ነው ብርታቷም ነው። የፈለገ ነገር ብታደርግ ያ ነገር እየታየላት እንደሆነ ስታስብ ወይ ደግሞ ድካሟ የሚረዳት ሰው መኖሩን ስታስብ በጣም ይበልጥ ያበረታታል ይበልጥ በቃ ያስኬዳታል ተጨማሪ ነገር ለማድረግ አቅም ይሆናታል። እና ሚስቶቻችሁ ላይ ኢንቨስት አድርጉ። የእውነቴን ነው። ያኛው ኢንቨስትመንት በጣም ትልቅ ነው። ምንም ነገር ላይ ኢንቨስት ከምታደርጉት በላይ የሚስቶቻችሁ የአእምሮ ጤንነት ላይ የሚስት አያያዛችሁ ላይ ትሪትመንት ላይ እዛ ላይ በጣም ትኩረት አድርጉ። ማበረታታት ላይ በቃ ማየት ላይ ሚስት መታየት ትፈልጋለች ምናምን እንደዚህ አይነት ነገሮች ላይ በጣም ፎከስ አድርጉ። ተባረኩ።